ሰላም ጤና ይስጥልኝ ሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን ኢምፖርታንት ሰፊክስስ ፉፊሌ በርባችሶ ጠቃሚ ቅጥያዎች የሚባሉ እውነትም ጠቃሚ ቅጥያዎችን እናያለን። በቃል ላይ መጨረሻ ላይ የሚከተሉ ቅጥያዎች አሉ። እነሱ ጥቅማቸው ምን እንደሆነ እናያለን። ኤስ አለ፣ ኢሌ አለ፣ ኤፍ አለ፣ ሆ የሚልም አለ። እንግዲህ ኤስ እና ኢሌ መጨረሻ ላይ ሰፊክስ ሲደረጉ ሲቀጠሉ ም የሚል ትርጉም ይኖረዋል። በአማርኛም እንደዚሁ ም የሚል ሰፊክስ ነው የሚሆነው። ትርጉሙን እና አገልግሎቱን በምሳሌ ስናይ የበለጠ ግልጽ ይሆናል። አኒስ፣ አኒሌ ሁለቱም አንድ ነው፣ እኔም ማለት ነው። ኑቲስ፣ ኑቲሌ እኛም ማለት ነው። እንግዲህ የኤስ እና የኢሌ ትርጉማቸው አንድ ነው። ሰፊክስ ሲቀጠሉ አንድ አይነት ትርጉም ነው ያላቸው ማለት ነው። ኢሳኒስ፣ ኢሳኒሌ እነሱም ማለት ነው። ኢሲኒስ፣ ኢሲኒሌ እናንተም ማለት ነው። እንግዲህ በግራ በኩል ኤስ ሰፊክስ ተደርጎ ታያላችሁ። በቀኝ በኩል ደግሞ ኢሌ ሰፊክስ ተደርጎ ታያላችሁ። እንግዲህ ሰፊክስ የተደረገው የተቀጠለው ሰብጀክት ፕሮናውንስ ወይም የባለቤት ተውላጠ ስሞች ላይ ነው ማለት ነው። ኢኒስ፣ ኢኒሌ እሱም ማለት ነው። ኢሼኒስ፣ ኢሼኒሌ እሷም ይሆናል። ኢጆሌኒስ ልጆችም ማለት ነው። አማስ አሁንም ይሆናል ማለት ነው። ይህን እንግዲህ ሰብጀክት ኢንዲኬተር ሆኖ most of the time in proper nouns ላይ ሲጨመር ሰብጀክት ኢንዲኬተር ነው የሚሆነው። ሰብጀክት ላይ ነው፣ ኦብጀክት ላይ አይጨመርም። በአረፍተ ነገር ውስጥ እንግዲህ አኒ ባሲን ዱፌ በባስ በአውቶቡስ መጣው። ሰብጀክት ኢንዲኬተር ካልሆነ በ የሚል ትርጉም ይኖረዋል ማለት ነው። አኒ ባሲን ዱፌ በባስ መጣው። እንግዲህ በቀይ የተጻፈው ባስ፣ ባሲ ባስ ነው አውቶቡስ ማለት ነው። ባሲን ዱፌ በባስ መጣው በ ነው የሚሆነው ማለት ነው። ኑቲ ታክሲን ዱፍኔ በታክሲ መጣን። ኑቲ ታክሲን ዴምኔ በታክሲ ሄደን ይሆናል ማለት ነው። ስለዚህ በ የሚል ትርጉም አለው ኤን ስም ላይ ተቀጥሎ ስታገኙት ማለት ነው። አቲ ጭሌን ቢልቼሲታ አንቺ በከሰል ታበስያለሽ። ቢልቼሱ ማብሰል ነው። ጭሌ ከሰል ነው። አቲ ጭሌን ቢልቼሲታ በከሰል ታበስያለሽ። ጭሌን በከሰል ማለት ነው። ኢሳን ቢሻኒን በሸነኑ እነሱ በውሃ ይዝናናሉ። ቢሻኒን በውሃ ማለት ነው። ነምኒ ሚላን ተርካንፈታ ሰው በእግሩ ይራመዳል። ሚላን በእግሩ ተርካንፈቹ መራመድ ነው። ተርካንፈታ ይራመዳል። ለነምኒ ኢኒ ነው የሚሆነው ፕሮናውን ሲሆን ኮንጁጌት ሲደረግ in the present time ተርካንፈታ ይሆናል ማለት ነው። ባጫ ኮርሜዳ ባጫ ጎበዝ ነው። ባጫ is clever። አሁን ደግሞ እንግዲህ ስድስተኛው ተራ ቁጥር ላይ የምትመለከቱት ባጫ የሰው ስም ነው። የሰው ስም ላይ መጨረሻ ላይ ኤን ከተጨመረ ሰብጀክት ኢንዲኬተር ሆኖ ነው የሚያገለግለው ማለት ነው። ስለዚህ በዚህ አረፍተ ነገር ውስጥ ባጫን ኮርሜዳ በሚለው አረፍተ ነገር ውስጥ ባጫ የአረፍተ ነገሩ ባለቤት ነው። ስለዚህ ባለቤቱ ባጫ መሆኑን ለማመልከት ኤን ይጨመራል። እንግዲህ ሰብጀክት ኢንዲኬተር ከሆኑ አመልካቾች ሰፊክስስ ውስጥ አንዱ ኤን ነው። ሌሎችም አሉ። ኤን፣ ኒ፣ አይ፣ ቲ፣ ቱ እነዚህ ሰብጀክት ኢንዲኬተርስ ኢን አፋን ኦሮሞ። እንግዲህ ሰብጀክት ኢንዲኬተር ኢን አፋን ኦሮሞ የሚል ራሱን የቻለ አንድ ኦዲዮ ቪዲዮ አለ። እሱን ተመልከቱት። በጣም ጠቃሚ ትምህርት ነው። ምክንያቱም
አረፍተ ነገር በምንመሰረትበት ጊዜ ሰብጀክቱን ኦብጀክቱን በትክክል ለይተን መጨመር ያለበትን ሰብጀክት ኢንዲኬተር በሰብጀክቱ ላይ እንድንጨምር ማለት ነው። ያ ሲሆን እንግዲህ አረፍተ ነገሩ ሞር ሳውንድ ይሆናል ማለት ነው። ሶ ባጫን ኮርሜዳ የሚለው ባጫ ኮርሜዳ ከሚለው የበለጠ ትክክል ይሆናል ማለት ነው። ስለዚህ ባጫን ኮርሜዳ ባጫ ጎበዝ ነው፣ ባጫ ኢዝ ክሌቨር ይሆናል። ጫልቱ እንዴሴ ጫልቱ ወለደች፣ ጫልቱ ጌቭ በርዝ። እንግዲህ ጫልቱ ዴሴ ሳይሆን ጫልቱ እንዴሴ እንላለን። እንግዲህ ጫልቱ እንዴሴ ሳይሆን ጫልቱ ኤን ያስፈለገበት ምክንያት ወለደች በሚለው አረፍተ ነገር ውስጥ ማን ወለደች? ጫልቱ። ስለዚህ ጫልቱ ኢዝ the subject of the sentence የአረፍተ ነገሩ ባለቤት ነች። እሱን ለማመልከት ኤን ገብቷል ማለት ነው። ሆ እንግዲህ what about የሚለው ነው በምሳሌ ስናይ የሚገባችሁ። አኒ ሆ እኔስ፣ what about me ኑቲ ሆ እኛስ፣ what about us ኢሳን ሆ እነሱስ፣ what about them ኢሲን ሆ እናንተስ፣ what about you አቲ ሆ አንተስ አንቺስ፣ what about you ኢኒ ሆ እሱስ፣ what about him ኢሼን ሆ እሷስ፣ what about her የሚለው ነው የሚያሳየን። እንግዲህ ሆ ጥያቄ ነው። እንግዲህ በፊት የተነገረ ነገር አለ፣ ከዛ ቀጥሎ የሚመጣ ተጨማሪ ጥያቄ ነው እንግዲህ የሚሆነው ማለት ነው። እኔስ፣ እኛስ፣ እነሱስ፣ እናንተስ፣ አንተስ፣ አንቺስ፣ እሱስ፣ እሷስ፣ what about us what about me እና ይሄ በአፋን ኦሮሞ ሆ ተብሎ ይወከላል። እኔስ፣ እኛስ፣ አንተስ፣ አንቺስ የሚለውን ኢኩዌት ያደርግልናል ማለት ነው።